እውነት ምንድን ነው? ይህንን ያውቁ ኑረዋልን? አንድ ክስተት በራሳችሁ አይን ስላያችሁት ብቻ ወይም በጆሮአችሁ ስለሰማችሁት እውነቱን አወቃችሁት ማለት ነው? የተወደዳችሁና የተከበራችሁ የቤካ ሙቪ ሪቪው ተከታታዮች፣ ዛሬ የምናየው የፊልም ግምገማችን ይህንን ጥያቄ ሙሉ በሙሉ ይመልሳል። ቻናላችን አዲስ ስለሆነ ቪዲዮን ሰብስክራይብ በማድረግ ይጀምሩ። በአንድ ስፍራ ላይ የተፈጸመው አስደንጋጭ ወንጀል ድርጊት በስምንት የተለያዩ ሰዎች እይታ እንዴት ስምንት የተለያየ ታሪክ ሊኖረው እንደቻለ የሚያስቃኝ ድንቅ ፊልም ቫንቴጅ ፖይንት። ይህ አክሽንና ፖለቲካል ውጥረት ዘውግ ያለው ፊልም እንደ አውሮፓውያን አቆጣጠር በ2008 ዓ.ም ለእይታ የበቃ ሲሆን በስፔን ሀገር ውስጥ በሚገኝ አንድ አደባባይ ላይ የአሜሪካው ፕሬዝዳንት ንግግር ሊያደርጉ ሲሉ ድንገት ጥይት ይተኮሳል። በመቀጠልም ከባድ ፍንዳታ ይከተላል። ፊልሙ ይህንን ክስተት በየተራ እያቆራረጠ በሚከተሉት እይታዎች ያሳየናል። የዜና ማሰራጫ ክፍል ውስጥ ያሉ ጋዜጠኞችና ካሜራማኖች ምን አዩ? ፕሬዝዳንቱ የሚጠብቁት የሴኩሪቲው አባላት ምን አስተዋሉ? በአጋጣሚ በካሜራው እየቀረጸ የነበረ አሜሪካው ቱሪስትስ ምን አየ? ፍንዳታው ያቀነባበሩት አሸባሪዎችስ እንዴት አደረጉት? የሚሉትና ሌሎች አነጋጋሪ ክስተቶች ፊልሙ ላይ ፍንትው ብለው የሚመለከቱት ይሆናል። እኛ ደግሞ የፊልሙ ጽንሰ ሐሳብ፣ የነበሩት ተግዳሮችና በፊልሙ የተደበቁት እውነታዎችን አንድ በአንድ እንመለከታለን። የፊልሙ ዋና ጽንሰ ሐሳብ ምንድን ነው? የፊልሙ ታሪክ የሚካሄደው በስፔን ሳላማንካ በሚባል ከተማ ሲሆን በውስጥ አዋቂነት ሊያስተላልፈው የፈለገው ትልቅ መልእክት በአንድ አረፍተ ነገር ስናጠቃልለው እውነት ማለት አንተ ባየኸው ነገር ላይ ብቻ የተወሰነች አይደለችም የሚል ሲሆን በሰፊው ደግሞ የሚከተሉትን ሶስት ዋና ዋና ጥልቅ ጭብጦችን ያንጸባርቃል። አንደኛ፣ የእይታ አንጻራዊነት (the relativity of truth). አብዛኛው ጊዜ በህይወታችን ውስጥ አንድ ነገር በአይናችን ስናየው ወይም ከሰው ስንሰማው እውነታዊ ይሄ ነው ብለን እንደመድማለን። ይህ ፊልም ግን እያንዳንዱ ሰው ያየው ነገር እውነት ቢሆንም የጠቅላላ እውነት አንድ አካል ብቻ እንደሆነ ያሳየናል። ሙሉ በሙሉ እውነትን ለማግኘት የሁሉንም ሰው እይታ ቫንቴጅ ፖይንት ማግኘት፣ ምስሉን ማገጣጠም እንደሚያስፈልግም ያመለክተናል። ሁለተኛ፣ የመገናኛ ብዙሃን ወይም የሚዲያ ገደብ እና ተጽዕኖ። በፊልም መጀመሪያ ላይ የዜና ክፍል ውስጥ ያሉ ጋዜጠኞች ክስተቱን በቀጥታ ስርጭት ለዓለም ያስተላልፉ ነበር። ነገር ግን እነሱ የሚያሳዩትና የሚናገሩት ነገር ካሜራቸውን የደረሰበት ቦታ ብቻ ነው። ይህ የሚያሳየው ሚዲያዎች ወይም እኛ የምናገኛቸው መረጃዎችን ሙሉውን እውነት ሳይሆን እኛ እንድንመለከተው የተፈቀደልን ከፊል እውነት ብቻ እንደሆነ ነው የሚጠቁመን። ሶስተኛ፣ ድብቅ አጀንዳዎችና ማታለል። በፊልም ውስጥ ፍንዳታው ያቀነባበሩት አካላት ወይም አሸባሪዎቹ የሰዎችን ቀልብ ለመሳብና የመንግስት የደህንነት መዋቅር ለማደናገር የራሳቸውን ትዕይንት ይፈጥራሉ። ይህ ማለት በአደባባዩ የምናየው ትርምስ እውነተኛ አደጋ ሳይሆን እውነተኛ ወንጀል በስተጀርባ እንዲፈጸም የተደረገ የጭስ መጋረጃ ነው። ይህ የሚያሳየው በፖለቲካም ሆነ በዓለማችን ላይ የምናየው ነገር ሁሉ በስተጀርባ ሌላ የተደበቀ እውነት ሊኖር እንደሚችል ነው። ይህ ፊልም ዝም ብሎ መታኮስና መራራጥ ብቻ ሳይሆን እኛም በህይወታችን ላይ በአንድ ነገር ከመፍረዳችን በፊት የሌሎችም እይታ ማየት እንዳለብን የሚጠቁም ድንቅ ጭብጥ ያለው ይህ ፊልም እንዴት ሊጻፍ እንደቻለ ያውቃሉ? የፊልሙ ደራሲ ቫሪ ሌቪ ይህንን ልዩ ታሪክ አቀራረብ እንዲፈጠር ያነሳሳው በፖለቲካው ክስተቶች፣ በሳይኮሎጂ እና በአንድ ታዋቂ ክላሲክ ፊልም ላይ የነበረው ፍላጎት ነው። ቫሪ ሌቪ ታሪኩን የፈጠረው ከጃፓኑ ታዋቂ ራሾሞን ፊልም አቀራረብ እና በዘመናችን ካሉ የሚዲያ ውሸቶችና እውነቶችን በመነሳት ነው። ደራሲው ፊልሙን የጻፈው ልክ እንደ ስዕል ማገጣጠሚያ ጨዋታ አድርጎ ስለሆነ እኛም ተመልካቾች እስከ መጨረሻው ድረስ የእንቆቅልሹን ክፍልፋዮች አብረን እንድንገጣጥም ይጋብዘናል። ደራሲው ይህንን ሀሳብ እንዲያመነጭ ያደረጉት ዋና ዋና መነሻዎች የሚከተሉት ናቸው። አንደኛ፣ የጃፓኑ ራሾሞን የፊልም ተጽዕኖ። የፊልሙ ትልቁ መነሻ የነበረ ሲሆን በፊልሙ ታሪክ ውስጥ በአንድ የወንጀል ድርጊት ላይ የተለያዩ ሰዎች እይታ የማሳየት ጥበብ የተጀመረው እንደ አውሮፓውያን አቆጣጠር በ1950 በመጣው ራሾሞን በተሰኘው ታዋቂ የጃፓን ፊልም ሲሆን ደራሲ ቫሪ ሌቪ ይህንን የራሾሞን ተጽዕኖ ወስዶ ከዘመናዊ የሆሊውድ ከፍተኛ በጀት አክሽን እና የፖለቲካ ውጥረት ጋር ቢጣመር ምን ሊፈጥር ይችላል ከሚል ሀሳብ የተነሳ ነበር። ሁለተኛ፣ የሴፕቴምበር 11 የመንትያ ህንፃዎችን ጥቃትና የሚዲያ አቀራረብ። ፊልሙ የተጻፈው በ2000ዎቹ አጋማሽ በ9/11 ጥቃት ማግስት አካባቢ ነበር። በዚያን ወቅት
ደራሲውን ያስተዋለው ነገር ቢኖር በአሜሪካ ላይ ያ ጥቃት ሲፈጸም በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎች ክስተቱን በተመሳሳይ ሰዓት በተለያዩ የቴሌቪዥን ጣቢያዎች፣ በቪዲዮ ካሜራዎች እና በፎቶዎች ይመለከቱት ነበር። እያንዳንዱ ሰው ያየው ምስል አንድ ቢሆንም የደረሰበት ስሜትና የተረዳው ትርጉም ግን የተለያየ ነበር። ይህ እንደ ትልቅ ታሪካዊ ክስተት በብዙ ሺህ ትናንሽ እይታዎች ውስጥ ያልፋል የሚለው እውነታውን የፊልሙ ዋና መነሻ ሆነ። ሶስተኛ፣ የእንቆቅልሽ ጨዋታ ፍቅር። ደራሲው ታሪኩን ሲጽፍ እንደ አንድ ተራ የፊልም ታሪክ ሳይሆን እንደ ጂግሳ ፐዝል አድርጎ ነው ያሰበው። ተመልካቹ ፊልሙን እያየ ሲሄድ እያንዳንዱ ክፍል ላይ አዲስ መረጃ ያገኛል። ሙሉውን ፊልም አይቶ ሲጨርስ ግን መሀል ላይ ያሉትን ቁርጥራጮች ተገጣጥሞ ሙሉ ስዕሉን ያያል የሚል ሀሳቡ ለአጻጻፍ ስልቱ ትልቅ መነሳሳት ሰጥቶታል። የተወደዳችሁና የተከበራችሁ የቤካ ሙቪ ሪቪው ተከታታዮች፣ ቫንቴጅ ፖይንት ከፊልም ጀርባ የደበቀው እውነታዎች ውስጥ ምንድን ናቸው? የፊልሙ ታሪክ እንደሚነግረን በሀገረ ስፔን ከተማ ሳላማንካ ፕላዛ ነው የተሰራው ቢለን እንኳን ፊልሙ የተሰራው ግን እዛው ሳላማንካ ከተማ አልነበረም። የፊልሙ ታሪክ ምንም እንኳን በሙሉ የሚካሄደው በስፔን ሳላማንካ ከተማ በሚገኘው ታዋቂው ፕላዛ ከንቲባ አደባባይ ላይ ቢሆንም ነገር ግን የስፔን ባለስልጣናት በከተማዋ ላይ የፊልም ተኩስ፣ መኪና ማሳደድ እና ፍንዳታ እንዲካሄድ አልፈቀዱም። በዚህም የተነሳ የፊልም ቡድን ወደዚች ከተማ አቀኑ። አብዛኛው የዓለማችን ማህበረሰብ ይችን ከተማ የሚያውቃት አሁን በተመለከትነው ቪዲዮ ሳይሆን ሆሊውድ ጭንቅላታችን ላይ በጫነልን በዚህ ምስሏ ነው፣ ሜክሲኮ ሲቲ። የፊልሙ አዘጋጆች ያደረጉት ነገር ቢኖር ሙሉ የኮሮና አባላት ሰብስበው ከዓለማችን ከባድ የትራፊክ ፍሰት ያለባትና ትላልቅ ድራግ ዲለሮች ወደሚወለዱባት ሜክሲኮ ሲቲ በመሄድ የስፔኑ አደባባይ ሙሉ በሙሉ ኮፒ አድርገው ሰሩ። በፊልሙ ላይ የምናየው ትላልቅ አደባባይ እና ህንፃዎችን በሙሉ ለፊልሙ ተብለው የተሰሩ የውሸት ስብስቦች ነበሩ። ሁለተኛው በጣም አስገራሚውና አስቂኝ ነገር ተዋናዮቹ እርስ በርስ አይተዋወቁም ነበር። ፊልሙ በአንድ ክስተት ላይ ያተኮረ ቢሆንም ታሪኩ የተከፋፈለው በ8 የተለያዩ ሰዎች እይታ ስለነበር ተዋናዩ በፊልም ቀረጻ ወቅት እምብዛም አይገናኙም ነበር። ለምሳሌ እንደ ዴኒስ ካይድ እና ፎረስት ዊታከር ያሉ ዋና ዋና ተዋናይን የራሳቸውን ክፍል ለብቻቸው ስለቀረጹ ፊልሙ ተቀርጾ እስኪያልቅ ድረስ እርስ በርስ የመገናኘት እድል አልነበራቸውም። እያንዳንዱ ተዋናይ የራሱን ፊልም ብቻ እንደሚቀርጽ አድርጎ ነው የሰራው። ሶስተኛው የመኪና ማሳደድ ትዕይንቶች እውነተኛ ነበሩ። በዚህ ዘመን እንደምናየው በአንድ አረንጓዴ መጋረጃ ወይም ግሪን ስክሪን የኮምፒውተር ቅንብር ሳይሆን በፊልሙ አጠቃላይ ላይ የሚታዩ እጅግ አስደናቂ እና ልብ አንጠልጣይ መኪና ማሳደድ ትዕይንቶች ምንም አይነት የኮምፒውተር ምስል አልተጠቀሙም። በሜክሲኮ ጠባብ ጎዳናዎች ላይ መኪኖች ሲጋጩ፣ ሲገለባበጡ የምናያቸው ትዕይንቶች በሙሉ በእውነተኛ ስታንት ሰሪዎች ወይም ስታንት ድራይቨርስ የተሰሩ ናቸው። ለዚህም ትዕይንት ብቻ ከታወቁት የኦዲ መኪናዎች በተጨማሪ በርካታ መኪናዎች ሙሉ በሙሉ ወድመዋል። አራተኛ፣ ያቺ የምንመለከታት 20 ደቂቃ ለመቅረጽ 5 ወር ፈጅቷል። በፊልም ውስጥ የምናየው ክስተት በሰዓት ሲሰላ 20 ደቂቃ ብቻ ነው። ነገር ግን ያንን 20 ደቂቃ በ8 የተለያዩ ማዕዘኖችና እይታዎች ለመቅረጽ የፈጀው ጊዜ በጣም ረጅም ነበር። ያንን የ20 ደቂቃ ትርምስና ፍንዳታ ከተለያዩ ሰዎች አንጻር ደጋግሞ ለመቅረጽ የፊልሙ ቡድን 5 ወር ያክል የወሰደ ሲሆን ይህ በሆሊውድ የጊዜ ገደብ ከተለመደው በላይ ቀረጻ ላይ እንዲቆይ አስገድደዋል። እያንዳንዱ ፍንዳታ በተለያየ ሰው እይታ ለማሳየት ጭሱ፣ ፍርስራሹና የሰዎችን አቀማመጥ አንድ አይነት መሆን ስላለበት ስራው በጣም አሰልችና ጥንቃቄ የሚፈልግ ነበር። አምስተኛ፣ የዋናው ተዋናይ እውነተኛ አደጋ። ተዋናይ ዴኒስ ካይድ በፊልሙ ላይ ፕሬዝዳንቱን ለመጠበቅ የሚሮጠውና የሚታገለውን ይህ ተዋናይ በአንድ የትግል ትዕይንት ላይ ተዋናዩን በፈጠረው ስህተት ምክንያት እውነተኛ አደጋ ደርሶበት 2 የጎድን አጥንቶች ተሰብረው ነበር። ነገር ግን ፊልሙ እንዳይቋረጥና የጊዜ መስተጓጎል እንዳይፈጠር በሚል ስጋት ህመሙን ታግሰው ቀረጻውን ቀጥለዋል። የተወደዳችሁ የቤካ ሙቪ ሪቪው ተከታታዮች፣ ቫንቴጅ ፖይንት በውስጥ የደበቃቸው እውነታዎች ይህንን ካለን ፊልሙ ሲሰራ ያጋጠማቸው ችግሮችና ተግዳሮችስ ምን ነበሩ? የቫንቴጅ ፖይንት ፊልም አቀራረብና አሰራር በጣም የተወሳሰበ በመሆኑ የፊልም ቡድኑና የዳይሬክተሩ ፒት ትራይቭስ ቀረጻው ላይ እጅግ በጣም ከባድ የሆኑ ተግዳሮችና ችግሮች እንዳጋጠማቸው የተናገሩ ሲሆን ከእልፍ እክሎቹ መካከል በጥቂቱ እነዚህ ናቸው። አንደኛ፣ የቀጣይነት ወይም የኮንቲኒቲ አስፈሪ ፈተና።
ይህ የፊልሙ ትልቅ ተግዳሮት ነበር። ፊልሙ አንድን 20 ደቂቃ በ8 የተለያዩ እይታ ስለሚደግመው በሁሉም እይታዎች ላይ ጀርባ የሚታዩት ነገሮች አንድ አይነት መሆን ነበረባቸው። ችግሩ በአንደኛው ሰው እይታ ላይ ፍንዳታው ሲፈነዳ በስተቀኝ በኩል የነበረው ጭስ በሌላው ሰው ላይ እይታም ልክ በዚያች ሰከንድ ተመሳሳይ መሆን ነበረበት። ይህ ለማስተካከል የፊልም ቡድን ለእያንዳንዱ ትዕይንቶች በሺዎች የሚቆጠሩ ፎቶዎችን እያነሱ ማመሳከር ግድ ሆነባቸው ነበር። ትንሽ ስህተት ከተሰራ ፊልሙ ሙሉ በሙሉ ስለሚበላሽ፣ ይህ ደግሞ የቀረጻውን ፍጥነት በጣም አዝጋሚ እንዲሆን አድርጎት እንደነበር ተናግረዋል። ሁለተኛ፣ የሜክሲኮ ሲቲ ትራፊክ እና የደህንነት ስጋት። ቀደም ብለን እንዳየነው የፊልም ቀረጻ የተካሄደው ሜክሲኮ ውስጥ ስለሆነ ሜክሲኮ ሲቲ ደግሞ በዓለም ላይ ከፍተኛ የትራፊክ መጨናነቅ ካለባቸው ከተማዎች አንዷ ነች። ስለዚህም የመኪና ማሳደድ ትዕይንቶች ለመቅረጽ የከተማዋን ዋና ዋና መንገዶችን መዝጋት አስፈልጎ ነበር። ይህም በከተማ ነዋሪዎች ላይ ከፍተኛ ቁጣ ቀስቅሶ እንደነበርም ይታወሳል። በተጨማሪም በወቅቱ በከተማዋ የነበረው የወንጀል መጠን ከፍተኛ በመሆኑ ለታዋቂዎቹ የሆሊውድ ተዋናዮች ጥበቃ ለማድረግ የፊልም ቡድን ከፍተኛ ወጪ አውጥቶ ተጨማሪ የታጠቁ የደህንነት ኃይሎችን ለመቅጠር ተገደዋል። ሶስተኛ፣ የአየር ንብረት መለዋወጥ። የፊልሙ ታሪክ የሚካሄደው በአንድ ቀን ይልቁንም በአንድ እግር ጉዞ ሰዓት ውስጥ ነው። ስለዚህም የአየር ሁኔታ ከመጀመሪያ እስከ መጨረሻ ተመሳሳይ መሆን ነበረበት። ነገር ግን ቀረጻው ሜክሲኮ ውስጥ 5 ወራት ስለፈጀ የአየር ሁኔታው በየቀኑ ይለዋወጥ ነበር። ድንገት ፀሐይ ስትመጣ ወይም ዝናብ ሲዘንብ ቀረጻው ይቆማል። ሰማዩ ደመና በሚሆንበት ጊዜ የቀድሞውን የፀሐይ ብርሃን ለማስመሰል የፊልሙ ቡድኑ በጣም ግዙፍና ውድ የሆነ አርቲፊሻል መብራቶች ወይም ሆሊውድ ላይቲንግ ተጠቅሞ የተፈጥሮን ብርሃን ለመቀየር ተገደዋል። አራተኛ፣ ተዋናዮችን ማስተናገድ። ፊልሙ ላይ በርካታ ታዋቂና ውድ የሆሊውድ ተዋናያን በአንድ ላይ የተሳተፉበት ሲሆን እያንዳንዱ ተዋናይ የራሱ የሆነ የስራ ፕሮግራም ነበረው። ሁሉንም ተዋናይም በአንድ ወር ወይም በአንድ ሳምንት ውስጥ ሜክሲኮ ላይ ማግኘት አልተቻለም ነበር። ስለዚህ ዳይሬክተሩ የሰዎችን ፕሮግራም ለማስተካከል በጣም ተቸግሮ የነበረ ሲሆን፣ ለዚህም ነው አንድ ተዋናይ የራሱን ክፍል ቀርጾ ሲሄድ ሌላኛው ተዋናይ ደግሞ ከሳምንት በኋላ መጥቶ የሌላኛው ክፍል የሚቀርጸው። ይህ ደግሞ ተዋናይኑ ስሜታቸውን ጠብቀው እንዲቀጥሉና ከዛን የትርምስ የፍንዳታ ስሜት ሳይወጡ ለማስቀጠል ከባድ ፈተና ሆኖባቸው ነበር። አምስተኛ፣ የመጨረሻውና ከሁሉም የበለጠ ከባዱ ፈተና የካሜራና የኤዲቲንግ ውዝግብ። ታሪኩ በአንድ ቦታ ላይ ስለሚካሄድ ለተመልካች እንዳይሰለች በሚል ካሜራዎቹ በተለያዩ ማዕዘኖች መቅረጽ ነበረባቸው። ነገር ግን ቀረጻው ላይ ከታቀደው በላይ ብዙ ካሜራዎችን ስለተጠቀሙ ለኤዲተሩ የተሰጠው የቀረጻ ፊልም ወይም ፉቴጅ በጣም የበዛ ነበር። ያንን ሁሉ ቪዲዮ እያነጻጸሩ በተመሳሳይ ሰከንድ ላይ ያሉ ትዕይንቶችን አገጣጥሞ ፊልም ማውጣቱ የኤዲቲንግ ቡድን ለወራት እንቅልፍ አሳጥተዋል። ይህ ከባድና ውስብስብ ሂደቶች ያለፈው ፊልም በአይኤምዲቢ 6.5 ሬት ያገኘ ሲሆን በተመልካቾች ዘንድ ደግሞ በጣም የተወደደ መዝናኛ ፊልም ሆኖ አልፏል። ለመሆኑ እናንተ ከ8 ሰዎች እይታ የትኛው ይበልጥ እውነተኛ ይመስላችኋል? ወይስ ፊልሙን ወዳችሁት ከሆነ ከ10 ስንት ትሰጡታላችሁ? ሀሳባችሁ ኮሜንት ላይ አጋሩ። የተወደዳችሁና የተከበራችሁ የቤካ ሙቪ ሪቪው ተከታታዮች የዛሬው የፊልም ግምገማችን ጥንቅር ይመስል ነበር። በቀጣይ እንዲሰራላችሁ የምትፈልጉት ፊልም ኮሜንት ላይ አስቀምጡልኝ።